የተሰጠንን ግራፍ ሊወክል የሚችለው የሊኒየር ኢኩዌሽን የትኛው ነው? ስለዚህ የተሰጠን ግራፍ ይሄ ነው። ይሄ ዋይ አክሲስ ነው፣ ይሄንኛው ደግሞ ኤክስ አክሲስ ነው። ግራፉ ይሄ ነው ማለት ነው። ሶ ግራፉ ክሮስ ያደረገው የኤክስ ኢንተርሰፕት እና የዋይ ኢንተርሰፕት ቫልዩን ማወቅ በቂ ነው ማለት ነው ኢኩዌሽኑን ለመስራት። ስለዚህ የኤክስ ኢንተርሰፕትን ከት ያደረገው ኤክስ ኢንተርሰፕት which is equals to 3 0 ሁል ጊዜ በካርቴዥያን ኮኦርዲኔት ሲስተም የኤክስ ቫልዩ ይቀድማል፣ የዋይ ዋጋ ደግሞ በሁለተኛ ደረጃ ነው የሚጻፈው። ስለዚህ ይሄ 3 0 ተብሎ ነው የሚጠቀሰው ማለት ነው። በዚህኛው ደግሞ ዋይን ክሮስ ያደረገበት ቦታ ደግሞ የኤክስ ዋጋ 0 ነው፣ የዋይ ዋጋ ኔጌቲቭ ነው። በተመሳሳይ የኤክስን ዋጋ ማስቀደም ስላለብን ዋይ ኢንተርሰፕት 0 ኔጌቲቭ እንላለን ማለት ነው፣ ሁል ጊዜ የኤክስ ዋጋ ስለሚቀድም። ሶ በቀጣይ ስሎፕ ነው የምንፈልገው። ሶ ስሎፓችን ስሎፕ is equals to vertical increase over horizontal increase ስለሆነ ስሎፕ is equals to y2 minus y1 over x2 minus x1 በተመሳሳይ ሁል ጊዜ እንደምንሰራው ይሄንን ፎርሙላ ለማስታወስ ነው። ሶ ስሎፑ የሚሆነው ስለዚህ ይሄንን y2 ካለን ይሄን y1 እንላለን፣ ይሄን x2 ካለን ይሄን x1 እንላለን፣ ወይም ደግሞ ገልብጠን መስራት ይቻላል። ስለዚህ ኔጌቲቭ 2 ማይነስ 0 ኦቨር 0 ማይነስ 3 ይሆናል ማለት ነው። ሶ ስሎፓችን ምን ይሆናል? ስሎፕ is equals to ኔጌቲቭ 2 ኦቨር ኔጌቲቭ 3። ስለዚህ ስሎፕ is equals to ኔጌቲቭ በኔጌቲቭ ይጠፋና 2 ኦቨር 3 ይሆናል ማለት ነው። ስለዚህ ስሎፓችን እናገኘን። ስለዚህ የሚቀረን ቢ ኮንስታንትን መፈለግ ነው። ቢ ኮንስታንቱ ምን ይሆናል? በጀነራል ፎርሙላ መሰረት y is equals to mx plus b። ይሄ የታወቀ የሊኒየር ኢኩዌሽን የማንኛውም ሊኒየር ኢኩዌሽን ጀነራል ፎርሙላ ነው። ስለዚህ የy እና የኤክስን ዋጋ ከተሰጡን ኮኦርዲኔት ፖይንቶች 3 0 ወይም 0 ኔጌቲቭ 2 አንዱን መጠቀም ይችላል። ስለዚህ ሌትስ ዩዝ 0 ኔጌቲቭ 2። በ0 ኔጌቲቭ 2 የy ዋጋ ኔጌቲቭ 2 ነው። ኔጌቲቭ 2 is equals to m ስንት አግኝተናል? 2 ኦቨር 3 ኢንቱ 0 ማለት ነው። ከኔጌቲቭ 2 ጋር የተያያዘችዋ 0 ስለሆነች ፕላስ ቢ። ሶ በ0 የሚባዛ ቁጥር በሙሉ ስለሚጠፋ ይሄ ይጠፋልናል። ቢ ማን ትሆናለች? ኔጌቲቭ 2። ስለዚህ ፎርሙላችን ምን ይሆናል? y is equals to slope ታይምስ 2 ኦቨር 3 ስሎፓችን ነው ታይምስ x ማይነስ 2 ይሆናል ማለት ነው። ቢ ኮንስታንቷ ኔጌቲቭ 2 ስለሆነች። ስለዚህ ከተሰጠን አማራጮች y is equals to 2 over 3x minus 2 የመጀመሪያው አማራጭ ነው። ይህንን ከብተን ማለፍ የለብንም። ተመሳሳይ የሆኑ ኢኩዌሽኖች ሊኖሩ ስለሚችሉ እሱን ቼክ ማድረግ ይኖርብናል። ይቺ ኔጌቲቭ 2 ወደዚህ ብታለፍ y plus 2 is equals to over 3x ይሆናል። ትክክል ነው። እንደገና ደግሞ ይህንን y plus 2 በ3 ብናባዛው 3 into y plus 2 is equals to 2x ይሆናል። ስለዚህ መልሳችን ዲ ይሆናል፣ ኦል ይሆናል። ሁሉም አማራጮች ትክክል ናቸው ማለት ነው። እዚህ ጥንቃቄ ይፈልጋል ማለት ነው። የዛሬው ቪዲዮ ይሄን ይመስላል። ኮፒ ሊንክ፣ ሼር፣ ላይክ በማድረግ የምንሰራቸው ቲቶሮች በተደጋጋሚ እንዲደርሳችሁ ማድረግ ትችላላችሁ። ጥያቄ ካላችሁ በኮሜንት መጻፍ ትችላላችሁ። ቻል ሰንብቱ።